ሰላም እንደምን አላችሁ? ይህ ኤቢ ስማርት ቲዩብ ነው። ዛሬ ደግሞ አስተማሪና አዝናኝ ቪዲዮዎችን ይዘን ቀርበናል። አብራችሁን ቆዩ። መቹኝ እናትና ልጅ ደግሞ አብረን እንመልከታቸው። አቤት እንዴት ነው አመሸህ? ሰላም አመሸህ? እግዚአብሔር ይመስገን። አገኘሃት ተከራይዋ? እሰይ አሪፍ ነው። በቃ ሶስት ልጅ አላት? ተከራይ? አዎ ደባል መሆኑን ነገርካት? ማን ደባል? እኔ ግን ደባል መሆኑን ነገርካት አይደል? የማን ደባል ወንድ? በቃ እሺ፣ ነገ ስንት ሰዓት ትመጣለች? ነገ እቃዋን ትጫነው። በቃ ቃጭና ትጣ ሲስተው ገረሽ እንዴ? እሺ አንቺ አይ በቃ ሶስት እንትን ነው። ሰሎኑን አካፍለዋለሁ። ያናን ሰሎን የኔ ክፍል አከራየው ነው። እንዴት አድርገሽ ወይ? አይ ተስማምተን ነው። ተስማምቼ ተደጋ ለማዘር ነግሬያታለሁ እንደማከራየው ነው። ቆይ እናቴ አለች እንትን እንዳለ ሶስት ልጅ ያላት ጭራሽ ልጅ አይያችሁ ተመጭልኝ። በቃ አይ ሽንት ቤቱ ኩሽናው ምናምን ሼር ነው። ሳሎኑም አሁን ሼር አንቺ ሼር አባባሽ ገደለቻቸው። ተፈጠፈት ነገር ጫና ታምጣው። ወይኔ የኔ ክፍል እኮ ነው የኔ ክፍል ለማከራየው ምናባሽ ክፍል አለሻች? የኔ ክፍል መኝታ ክፍል የኔ ታበጣሽ መኝታ ክፍል አለሽ ወይ ወንድሜ? በቃ 15 ሺህ ብር ነገር ታምጣልኝ። የሶስት ወር ታስገባልኝ። ዝም በላት አንቺ። ቆይ ወይ ሰው እያወሩ ነው። እውነት ነው ውሸቷል ወይ ወንድሜ? አዎ ሰምቻለሁ። ስንት ነው ኮሚሽን ላንተ የምከፍልህ? በቃ አሁን አስገባለሁ። ኮሚሽን ነው የሶስት ወር ታስገባልኝ። 45 ሺህ ብር ማለት ታስገባለህ። አረ ቢገባ አንቺ እረፍ እኮ ነው የምልሽ። እረፊ የኔ ክፍል እኮ ነው የማከራየው። አንቺ ክፍል ቤታሽ ክፍል የታለሽ? ያው የኔ ክፍል አለና እንደና ሳይተኛበትም ልጅ ያናሽበትን እንደቤት እቺ በሜትራውን አካፍለዋለሁ። እዚህ ጋር አዎ ምግብ መብያ አለ። ሶስት ተማሪ ነው ያለ። ጭራሽ ሰሎን ተካፊ። በቃ ሶስት ተማሪ እሺ፣ ሰሎን ተካፊ በሜትራውን አካፍለዋለሁ። በጨረ ተረፈች ብቻ። ይህን ቀጣዩን ቪዲዮ ደግሞ አብረን እንመልከትና እንግዲህ ፍርዱን ለእናንተ ትቼዋለሁ። ምን እንደምትሉ ኮመንት ላይ አስቀምጡልኝ። እነዚህ ሰዎች ደግሞ መች እንደሚግባቡ ነው ግራ ይገባል። አውቆ ነው ወይስ ሳያውቅ ነው እንዳልሰማ የሚሆነው? እስቲ እንከታተልና አብረን እንምጣ። አጨዳ ጨረሳችሁ ወይ? አገዳ በላችሁ ወይ? ገልብጣ አትስማ። አጨዳ ጨረሳችሁ ወይ ነው የምልህ። እኔ አልበላም። የምን አገዳ ነው? ልጆች ናቸው የሚበሉ። መብላት ፈልገህ ነው? ደረቀ። አጨዳውን ጨረሳችሁ ወይ? ወቅቱ እኮ ያለፈ ነው የምልህ እኮ። ወቅቱ ያገዳው አይደለም፣ አሁን ደርቋል። እህል እስቲ ካገኘ ፈልግ። ይሄን ምንድን ነው? እኔንም ታሳምመኝ ታሳምመኝ እረ ትቼዋለሁ። ተው እኔ ይሄ ልጅ ሁሌ ሰማው እኔ እንደ አዲስ ነውና በጣም ለእናንተ ምስቲ ላካፍላችሁ ብዬ ነው። አብረን ነው ጀለስ የሌለ ጡዞ መሽናት 50 ብር ያስቀጣል የሚል ቦታ ላይ ይሄሽና ያዙትና አምጣ ሲሉት 100 ብር ሰጥቶ መልስን ካይሉት አለ ያዘው ላራ። እስቲ ልጅ ደግሞ ተከታትለን እንምጣ። እውነቷን ነው መሰለኝ የምትለው። እኔ የምለው ከእንቅልፍ ጋር የምትጻረሩ ሰዎች ግን ምን አይነት ጋኔል ነው የተጠናወታችሁ? እንዲህ የሰው ልጅ እርፍ፣ ፀሐዩ በርታም ሲል ትኝት፣ ሲመሽም ትኝት፣ ራሳችሁንም ሲያማችሁ ትኝት። በትኝት የማያልፍ ችግር የማያልፍ ህመም አለ? የለም። እሱ መድኃኒዓለም የሰጠንን ነው። እሱ መድኃኒዓለም የሰጠንን እንዴ። ተኙ እንተኛ፣ ጭቅጭቅ የለው ምን ሰላም በእውነት። ስለዚህ መሮጥና ማንጋጣጥን የብርታት ምሳሌ አታድርጉ። መተኛትም ጥበብ ይጠይቃል። ጉድ እኮ ነው። መተኛትም ጥበብ ይፈልጋል እያለች ነው እንግዲህ። ተኝተን ማየት ነው። ቀጣዩ ቪዲዮ ላይ ደግሞ እስቲ ይሄ ልጅ
እድሉን ምን አይነት እንደሆነ ከሰው ለየት ያለ ነው። የሱን እድል እስቲ ሰምተን እንምጣ። እድሌ ጠማማ ነው ብለህ ታስባለህ እንዴ? የኔ እድል? ኧረ ጠማማ አይደለም። ጠማማ አይደለም? እሺ ጥሩን እድሌ እያልክ ነው? እሺ እድሌ ጥሩ አይደለም። ጥሩም አይደለም? ጠማማም አይደለም? እሺ ምንድን ነው ማለት ነው እድሌ? ቆልማማ ነው። አገኘሽው? አይ አላገኘሁትም። ግን አባዬ እቺ ኪስ ምን ማስቀመጫ ናት? ደሞዝ ማስቀመጫ ናታ። ደሞዝ? አዎ ደሞዝ። ደሞዝን በፍላሽ ነው እንዴ የምትቀበለው? የዛሬ ልጅ እኮ ጥያቄው የሚቻል አይደለም። ሚስጥር ኪስን ደግሞ ደሞዝ ማስቀመጫ አረጉት። እስቲ ቀጣዩን ቪዲዮ ደግሞ እንመልከት። ሁላችን ውስጥ ያለውን ነገር ነው እየነገረን ያለው። ሁላችንም እየሞከርን ነው የሚለውን ተረንት እስቲ አብረን እንየው። ሄሎ ማነው? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ተመልከት። ይሄ ልጆች የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ። እየሞከርኩኝ ነው። ያሳዝናል። የእውነት የሰውን ሮሮ ነው እዚህ ላይ የገለጸው። ጥሩ ቪዲዮ ነው። ይሄ ልጅ የሚያመጣቸው ሀሳቦች ሁሉ በጣም ነው የሚገርሙኝ። እስቲ አብረን እንየው። ወንድም ጥላ እንዳይበሰብስ እሺ አባቴ። እንዳይበሰብስ ምናምን ትላለህ እንዴ? ሰማ መርከብ ያክል ጫማ ይዘህ መጥተህ አባ ስራ ነው ቀልድ ነው ያዝኩት። ስራዬንማ ምን ትነግረኛለህ? ጥርሴ ያልነቀል ብሎኝ እንጂ ጥርሴን የነቀልኩበት ሙያዬ ነው። በቃ አባቴ ያፈጣና አርግስ ይቾክላል። ይሰራል። ፏ ተደርጎ ነው የሚሰራው። ፈድሜ ነው መሰራልሽ ብራዘር። ወደ ፋብሪካ ነው የምመልሰው። ምንድነው ገመዱ ደግሞ? ስማ አንደኛዬን በቁልፍ ብትቆልፈው አይሻልም? በጋን ነገር ውድ ናት። ለዛ እኮ ናት። እንበል ውድ ነው ይላል እንዴ? እየጨሰ እኮ ነው። እግር እስኪጨስ ነው እንደ ጫማ የምታረገው? አባ ስራ ምናምን በትበት ትበል። የምን አባ ስራ ነው? ቦጆ እስከ እንደዚህ እስክትግማማ ነው እንደ ጫማ የምታረገው? ስማ ምን አይነት ድምፅ ነው የሚያወጣው? እስጢፎ ራሱ እንደዚህ አይነት ድምፅ የለውም እኮ ብራዘር። ኧረ አባ አረጋጊው። ኧረ በእናትህ ወደዛ በእናትህ እየጨሰ እኮ ነው። የረፍት ይፈልጋል እኮ። ስማ ይቀስቅስልህ እስኪ ትንሽ። አቤት ነዶ ነበር እኮ። ስማ ሞተር ክፍል አረኮ እኮ። ምንድነው? ቆይ ጫማ ካልገዛ አትገዛም እንደ ጫማ ካልሸጠተ አትገዛም? ሶነ ጫማ ትመጣለህ እኔ ላይ። ምንድነው? በእናትህ ዘንድ በ20 ብር ሽንት ቤት ልታስወለውለኝ፣ ባብር ቦይ ልታስጠርገኝ። ቦይ አቤት። ይሄ እኮ ያሸልማል እኮ የእግር ግማት። አውሮፓ ቢሆን ያሸልማል እኮ ወንድሜ። ተነስተ ወይኔ በጥፊ ያጮለችው እኮ። አንተም ሰው ሆነ ሰው ትማታለህ። መጀመሪያ እንቆሻሻ ቡትቶን ቀይር። እሺ አንተም ሰው ሆነ ሰው ትማታለህ። መጀመሪያ እንቆሻሻ ቡትቶን ቀይር። እሺ ባልቂ ስድለ አንተ ሴት ልጅ እንዲህ በጥፊ ስትመታ ዝም ትላለህ? ሴት አይደለች። ኋላ ምን ላድርጋት? ሲያዩ ጀግና ትመስላለህ። በያዝከው ሽመል አትቀለጥማትም እንዴ? ሴት እኮ ናት። ቢያ ላይ ደግሞ እውነት አላት። ዝም በል እባክህ፣ ፈርታት ነው። ምን ትላለህ አንተ? ጭራሽ ለአንተ ጥፋት በመመታት እኔ ነኝ ፈሪ?
አዎ ፈሪድ አረክ በላው ተመለለው በዛሬም የለብኝ ድሮም በአባቶቼ ኢትዮጵያ ይሁን አላውቅም በረታ ወደ ማን